ሰበር ዜና ተሰምቷል። እጅግ በጣም የምንወደውና የምናከብረው ውድ ልጃችን አርቲስት ቡንጌ ቡሩንጄ ከጥበብ መድረክ እስከ ፖለቲካው የትግል አደባባይ ምስጢሩን እናስቀኛቸዋለን። አብሮነታችን ከኛ ጋር ይሁን። በኢትዮጵያ የጥበብና የፖለቲካ መድረክ ስማቸው በጉልህ ከሚነሱ ግለሰቦች መካከል አንዱ የሆኑት አንጋፋው አርቲስትና ታጋይ ቡንጌ ቡሩንጄ በሰባተኛው አገራዊ ምርጫ የህዝብ ተወካዮች ምክር ቤት እጩ ሆነው ቀረቡ። አርቲስቱ የወላይታ ብሔራዊ ንቅናቄን በመወከል በሶዶ ዙሪያ አንድ ምርጫ ክልል ለውድድር መቅረባቸው ታውቋል። ቡንጌ ቡሩንጄ ለዘመናት ከኪነ ጥበብ ስራዎቻቸው የወላይታን ህዝብ ባህል፣ ታሪክና ማንነት ሲያስተዋወቁ የቆዩ ሲሆን በተለይ ብዙዎች ባልደፈሩበት ወቅት የህዝብ መብትና ጥቅም በቆራጥነት በመቆም ይታወቃሉ። አርቲስቱ በስራዎቹ ማህበረሰቡን ከማዝናናት ባለፈ ለማህበራዊ ፍትህና ለዲሞክራሲያዊ መብቶች መከበር የከፈሉት መስዋዕትነት ታጋይ አርቲስት የሚል ስያሜን አትርፎላቸዋል። በአሁኑ ወቅት በምርጫው ለመሳተፍ የወሰኑት ውሳኔ የህዝባቸው ድምፅ ከፍተኛ የህዝብ መወሰኛ ምክር ቤት ለማሰማት ለወላይታ ህዝብ ሁለንተናዊ ጥያቄዎች ህጋዊና ሰላማዊ ትግል ለማድረግ መሆኑን ደጋፊዎቻቸው ይገልጻሉ። የሶዶ ዙሪያ 01 ነዋሪዎችም ይህንን አንጋፋና ክቡር ሰው እንደ ትልቅ የለውጥና የጽናት ተምሳሌት አድርገው እንደመመለከቷቸው ይነገራል። ቡንጌ ቡሩንጄ ከጥበብ ዓለም ወደ ፖለቲካው መድረክ መሸጋገራቸው በኪነ ጥበብና በፖለቲካዊ ትግል መካከል ያለውና ጥብቅ ቁርኝነት የሚያሳይ ከመሆኑም በላይ በምርጫ ክልሉ ከፍተኛ ተፎካካሪነትን እንደሚፈጥር ይጠበቃል። አዳዲስ መረጃዎች እንዲደርስ ብቱን ፎሎ፣ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።